እግዚአብሔር አምላክ በለተውድ ሰባቱን ሰማያት ፈጥሯል እና ድንግል ማርያም በእነዚህ ሰባቱ ሰማያት ውስጥ ባለችውና ጫፍ ላይ በልዕልና በመናገኛት ጽርሐ አርያም በተባለችው ሰማይ ትመሰላለች። ማን በምትባለው? ጽርሐ አርያም ማለት ሰማየ ሰማያት ይላታል መጽሐፍ ቅዱስ። የሰማዮች ሁሉ ምንድናት? ሰማይ ናት። ከሷ በላይ ሌላ ሰማይ የለም። ዓለመ ፈጣሪ ትባላለች። መቼም ሥላሴ ዓለማት ዓለም ሥላሴ ዘአልብክሙ ዓለም ይላል። የዓለማት ሁሉ ዓለም የለሽ ማን ነው? እግዚአብሔር ነው። ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ርዝመቱ አይባልም። ሁሉን የሚወስነው ማን ነው? እግዚአብሔር ነው። ነገር ግን ሲገለጥ የመጨረሻዋ ሰማይ ስለሆነች በጽርሐ አርያም ላይ ይገለጣል እና ያቺ ሰማይ ዓለመ ፈጣሪ ትባላለች። እስቲ በሏት ዓለመ ፈጣሪና ድንግል ማርያም የምትመሰለው በላይኛዋ ሰማይ በጽርሐ አርያም ነው። ኤፍሬም ሶርያዊ ምን ይላታል? ሰማይ ዳግሚት ሁለተኛይቱ ሰማይ አንቺ ነሽ ይላታል። ሁለተኛነቷ ለማን ነው? ለጽርሐ አርያም ነው። ጽርሐ አርያም ዓለመ ሥላሴ እንደሆነች ድንግል ማርያምም የማን ማደሪያ ናት? የሥላሴ ማደሪያ ናት። ስለዚህ በጽርሐ አርያም ትመሰላለች። ዓለሙ ውስጥ ያሉት ሁሉ ብርሃናት ቢጨፈለቁ የጽርሐ አርያምን ፍንጣሪ እንኳን አያህሉ። በጣም በብርሃን የደመቀች ሰማይ ስትሆን ሥላሴ 7 የእሳት መጋረጃ ጋርደው 7 የእሳት አጥር አጥረዋታል እና ስለዚህች ሰማይ የተገለጠለት የመጀመሪያው ሰው ማን ነው? ሄኖክ ነው። በረከቱ ይደርብን። የአዳም 7ኛ ትውልድ የሆነው ሄኖክ ፈለከ ፈለካትን አየራ አየራትን ምህዋረ ከዋክብትን ሲያይ መልአኩ ወስዶት እችን ሰማይ አስጎበኘው። መጀመሪያ ያስጎበኘው መላእክት የሚኖሩበትን ኢዮርን፣ ራማን፣ ኤረርን ዓለመ ፍጡራንን ያስጎበኘውና በመጨረሻ በውበቷ ተወዳዳሪ የሌላትን ዓለመ ፈጣሪ ጽርሐ አርያምን ያስጎበኘዋልና ሄኖክ እንዲህ ብሎ ይጽፋል። ወደዚያም ቤት ገባው፣ እንደ እሳትም ይሞቃል፣ እንደ በረድም ይቀዘቅዛል። ምንም ደስታና ሕይወት በውስጡ የለም። ፍርሃት ሸፈነኝ፣ እንቅጥቅጥም ያዘኝ። እየታወቅኩ እየተንቀጠቀጥኩ በግንባሬ ወደቅኩ፣ በራእይም አየሁ ይላል። ይሄን ያየው የነ ሚካኤል እነ ገብርኤል እነ ሩፋኤል ማለትም ኪሩቤል፣ ሱራፌል፣ ኃይላትን የሚመራው ሚካኤል፣ ራማን የሚመራው ገብርኤል፣ መናብርትን የሚመራው ሩፋኤል፣ ስልጣናትን የሚመራው ሱሪያል፣ ሊቃናትን የሚመራው ሰዳኬል፣ መኳንንትን የሚመራው ሰላቴል፣ መላእክት የሚባለው ነገድ የሚመራው አናንኤል ነውና ያን ዓለም ባየ ጊዜ ሄኖክ በግንባሩ ምን ሆነ? ወደቀ። ይሄ ዓለመ ፍጡራንን የጎበኘውን ጉብኝት ነው። አሁን ግን ጽርሐ አርያምን የእግዚአብሔር መልአክ ያስጎበኘዋል። ምን ይላል? እነሆ አለ ከዚህ ቤት የሚበልጥ ሌላ ቤት አለ ይላል። ምን አለ? ሌላ ቤት አለ። በጣም የሚበልጥ ሰማይ ነው። በፊቴም ደጃፍ ሁሉ የተከፈተ ነው። በእሳት ላንቃ የተሰራ ነው። ስለ ክብሩ ስለ ገናንነቱ ልነግራችሁ እስከማልችል ድረስ በሁሉም በብርሃን በክብር በገናንነት ይበልጣል ካለ በኋላ ወለሉ አለ እሳት ነው ይላል። ወለሉ ምንድን ነው? እሳት ነው። በላዩም መብረቅና የከዋክብት መሮጫ አለበት። ጠፈሩም የሚነድ እሳት ነው። በውስጡም ከፍ ያለ ዙፋንን ፈጽሜ ያየው ይላል። የእግዚአብሔር ዙፋን ነው። መልኩም እንደ ወርጭ ነው። ክበቡም እንደሚያበራ ፀሐይ ነው። የኪሩቤልም ቃል ይሰማል። ከታላቁ ዙፋን በታች የሚነድ የእሳት ፈሳሾች ይወጣሉ፣ ማየትም አይቻላቸውም። የክብር ጌታ በእርሱ ላይ ተቀምጧል። መጎናጸፊያው ከፀሐይ ይልቅ ያበራል፣ ከበረድም ይልቅ ይነጣል። ከመላእክትም ማንም ወደ እርሱ መግባት የክብሩንም የምስጉንነቱንም ፊት ማየት አይችልም። ማንም ሥጋዊ ሰው ያን እሳት ያይ ዘንድ አይችልም ይላል መጽሐፈ ሄኖክ ምዕራፍ 4 ከቁጥር 52 እስከ 60። እግዚአብሔር ምስጢሩን ይግለጥልን። አሁን ከዚህ ዓለም የተለየውን እነ ሚካኤል የሚኖሩበትን ዓለም ካየ በኋላ ሌላ ዓለም መልአኩ ያስጎበኘዋል። ቀና ብሎ ሲመለከት ደጃፉ ተከፈተ። እግዚአብሔር ለሁላችንም የምስጢሩን ደጃፍ ይክፈትልን። ደጅ ተከፈተ ማለት ምስጢሩ ተገለጠለት። ያ ለጊዜው እግዚአብሔር የሚኖርበትን ዓለም ነው ያየው። ፍጻሜው ግን የእግዚአብሔር ቤት የእግዚአብሔር ማደሪያ የተባለች ማን ናት? ድንግል ማርያም ናት። እና ጽርሐ አርያም የእሷ ምሳሌ ስለሆነ መጽሐፉ ምን ይላል?
ያንም ቤት አለ ስለ ክብሩ ስለ ገናንነቱ ልነግራችሁ እስከማልችል ድረስ በሁሉም በብርሃንና በክብር በገናንነት ይበልጣል ይላል። ተመልከቱ። ያ ጽርሐ አርያም በውበት በገናንነት በክብር ሁሉንም እንደሚበልጥ ሁሉ የእግዚአብሔር ማደሪያ የሆነው ጽርሐ አርያም የእግዚአብሔር ማደሪያ የሆነች ሁለተኛይቱ ሰማይ ድንግል ማርያምስ ምንድናት? መትሕተ ፈጣሪ ከፈጣሪ በታች መልዕልተ ፍጡራን ከፍጡራን ሁሉ ምን በላይ ናት። በንጽህና በቅድስና በክብር በውበት የሚተካከላት ስለሌለ ምን አለ? ያቺ ያየኋት ቤት አለ በክብር የሚበልጣት የለም፣ በብርሃን የሚበልጣት የለም። ለዚህ ነው ታላቁ ሊቅ ቅዱስ ኤፍሬም ሶርያዊ እበያ ለድንግል ይትካሃለ ተነግሮ የድንግል ገናንነትን መናገር አይቻልም። ማመርጧታል አለ እግዚአብሔር መርጧታል አለ። ስለዚህ በውበቷ በገናንነቷ በንጽህናዋ በቅድስናዋ በክብሯ ማንም የማይተካከላት ጽርሐ አርያም ተብላ የተጠቀሰች ማናት? ወላዲተ አምላክ ድንግል ማርያም ናት። ምን ይላል ሄኖክ? ቅድም ሳነብ ኃይለ ቃሉን ስሰሙ ወለሉ ጠፈሩ እሳት የመባርቅት ኮከቦች መሮጫ አለበት ይላል። ምን ማለቱ ነው? በከዋክብት በመባርቅት የተመሰሉት ማን ናቸው? መላእክት ናቸው። በረከታቸው ረድኤታቸው ይደርብን። ኮከብ ብሩህ እንደሆነ ሚካኤል ምንድን ነው? ብሩህ ነው። ኮከብ ምንድን ነው? ምጡቅና ልዑል እንደሆነ መላእክትም ምንድን ናቸው? ምጡቃንና ልዑላን ናቸው። በዚያች ቤት ውስጥ እነዚያ መላእክት እንደሚመላለሱ በተመሳሳይ መልኩ የእግዚአብሔር ቤት የእግዚአብሔር ማደሪያ የተባለች ድንግል ማርያምን ማን ያገለግላት ነበር? መላእክት ያገለግሏት ነበረ። 12 ዓመት የእግዚአብሔር ቤት ድንግል ማርያም በእግዚአብሔር ቤት በቤተ መቅደሱ በተቀመጠች ጊዜ ህብስት ሰማያዊ ጽዋ ሰማያዊ ይዞ ፋኑኤል ይመግባት ነበረ። መላእክትም ልክ እዛ ጽርሐ አርያም ላይ በዛ በወለሉ ላይ ይመላለሱ እንደነበረ በቤተ መቅደስም ተገኝተው በአማን ስብሕት አንቲ በአማን ውድስት አንቲ በእውነት የተመሰገንሽ ነሽ እያሉ የእግዚአብሔርን ማደሪያ የእግዚአብሔርን ዙፋን ድንግል ማርያምን ያከብረዋት ያገኗት ነበረ።